ሰላም እንዴት ናችሁ? የሰዓቱን ዜና ይዘን መጥተናል። አብረን እንቆይ። በቱርክ ይካሄዳል የተባለው የኢራንና የአሜሪካ ድርድር ወደ ኦማን ተዛወረ። በኢራንና በአሜሪካ መካከል ቱርክ ውስጥ ሊደረግ የነበረው ድርድር በኢራን ጥያቄ መሠረት ወደ ኦማን ተዘዋውሮ ዓርብ ዕለት እንደሚካሄድ ተነገረ። ለሳምንታት የዘለቀውን ውጥረት ያረገበው የንግግር ስምምነት በኢራን የኒውክሌር ፕሮግራም ላይ አተኩሮ ኦማን ውስጥ ዓርብ ዕለት መካሄድ እንደሚጀምር ሮይተርስ አክሲዮስን ጠቅሶ ዘግቧል። በሁለቱ አገራት መካከል የተፈጠረውን ወደ ጦርነት የሚያመራ ውጥረት ለማርገብ ቱርክ ጥረት ስታደርግ ቆይታ ንግግሩን በዚህ ሳምንት ማብቂያ ላይ ኢስታንቡል ውስጥ እንዲካሄድ እቅድ ተይዞ ነበር። ነገር ግን ምክንያቱ ባልተገለጸ ሁኔታ ኢራን የድርድሩ ስፍራ ወደ ኦማን እንዲዞር ያቀረበችውን ጥያቄ የፕሬዝዳንት ትራምፕ አስተዳደር ተቀብሎታል። ከአሜሪካና ከኢራን በተጨማሪ በድርድሩ ላይ ሌሎች የአረብና የሙስሊም አገራት ይሳተፉ እንደሆነ ለመወሰን ንግግር እየተካሄደ መሆኑን ምንጮች ተናግረዋል። አሜሪካ ባለፈው ሳምንት ግዙፍ የባህር ኃይል መርከቦቿን ወደ ባሕረ ሰላጤው አካባቢ ካሰማራች በኋላ በኢራን ላይ ጥቃት ልትከፍት ትችላለች የሚል ስጋት አይሎ ነበር። ነገር ግን ኢራን ለድርድር ፈቃደኛ በመሆኗና አሜሪካም ስለተቀበለችው ይህ ሳምንት ከመጠናቀቁ በፊት ይጀመራል ተብሎ እየተጠበቀ ሲሆን፣ ንግግሩ ውጤት የማያመጣ ከሆነ እርምጃ እንደሚወስድ ፕሬዚደንት ትራምፕ እያስጠነቀቁ ነው። በሌላ ዜና የሶማሊላንድ ፕሬዝደንት ለእስራኤል የማዕድን መብት እንደሚሰጡ ተናገሩ። የሶማሊላንድ ፕሬዝደንት በቅርቡ ከእስራኤል ጋር የንግድ ስምምነት እንደሚያደርጉ መናገራቸውን ሮይተርስ የዜና ወኪል ዘገበ። ከሮይተርስ ጋር ቆይታ ያደረጉት የሶማሊላንድ ፕሬዝደንት አብዲራህማን ሞሐመድ አብዱላሂ ሀገራቸው ከእስራኤል ጋር በቅርቡ የንግድ ስምምነት እንደምትፈጽም ተናግረዋል። ሀገራቸው በማዕድን ነዳጅና ግብርና ሀብት የበለጸገች እንደሆነች የተናገሩት ፕሬዝደንቱ እስካሁን ምንም አይነት ስምምነት እንዳልተፈጸመ ቢናገሩም በቅርቡ እንደሚፈጸም 100% እምነት እንዳላቸው ገልጸዋል። ለቴል አቪቭ የማዕድን መብት ለመስጠት ቃል የገቡት ፕሬዝደንት በምትኩ ሶማሊላንድ ከእስራኤል የምትፈልገው ቴክኖሎጂያዊ ትብብር እንደሆነም አስረድተዋል። ሶማሊላንድ ለባትሪና ለኤሌክትሪክ መኪና ወሳኝ የሚባለው ሊቲየም የተባለ ማዕድን ጨምሮ ሌሎች ተፈጥሯዊ ሀብቶች እንዳሏት ትገልጻለች። በአውሮፓውያኑ 2024 ኪሎማስ የተሰኘው የሳውዲ ማዕድን አውጭ ኩባንያ ሊቲየምና ሌሎች አስፈላጊ ማዕድኖችን ለማውጣት ስምምነት መፈጸሙ ይታወሳል። አብዱላሂ ለተሰጣቸው የአገርነት ዕውቅና አመስግነው ሶማሊላንድ ከእስራኤል ጋር ወታደራዊ ትብብር ለማድረግ እንደምትሻ ቢገልጹም እስራኤል ወታደራዊ ሰፈር በምትገነባበት ጉዳይ ላይ ውይይት እንዳልተካሄደ አሳውቀዋል። እስራኤልን ለመጎብኘት ከኔታንያሁ ግብዣ ቀርቦላቸው ቢቀበሉም ቀን እንዳልተቆረጠ ለሮይተርስ ተናግረዋል። እስራኤል ለሶማሊላንድ የሰጠችውን ዕውቅና ተከትሎ ሶማሊያ፣ ቻይና፣ ቱርክ፣ ግብፅና የአፍሪካ ሕብረት ቁጣቸውን አሰምተዋል። ፕሬዝደንቱ ከእስራኤል በተጨማሪ ሌሎች የተባበሩት መንግሥት ሀገራት በተለይ ደግሞ ዩናይትድ አረብ ኤሚሬቶችና ዩናይትድ ስቴትስ ለሶማሊላንድ ዕውቅና እንዲሰጡ ጥሪ አቅርበዋል። ሰላም ሁኑ።